ሰላም እንዴት ናችሁ? አበበ ማናየ ነኝ። ባለፈው ቲቶር ላይ የተመለከት እንዴት አድርገን ኢንስታል ማድረግ እንደምንችል ተመልክተን ነበረ። በዚህ ክፍል ላይ ደግሞ የምንመለከተው ነገር ምንድን ነው? ይህንን ያው ቪዲዮ እያዘጋጀላችሁ ያለ አበበ ማናየ ነኝ። የዩቲዩብ ቻናል አበበ ማናየ ማክስ ቱቶሪያል ብላችሁ ማግኘት ትችላላችሁ። ዩቲዩብ ቻናል ደግሞ በቀላሉ youtube.com @ አበበ ማናየ 29 ብላችሁ ብትገቡ ማግኘት ትችላላችሁ። ቴሌግራም ቻናልም ሊንኩ አለ፣ ቀጥታ መጠቀም ይቻላል። ስለዚህ በስልክ ቁጥሬን ደግሞ ይህን ፓኬጅ ለማግኘት ኮንታክት ማድረግ ትችላላችሁ። እዚህ ላይ ስንመለከት እንግዲህ ወደ ፊዚክስ ከመግባታችን በፊት የምንመለከታቸው አንዳንድ ነገሮች አሉ። እነሱን የመጀመሪያ ቪዲዮአችን ላይ የምናጠቃላቸው እነዚህ ሙሉ በእነዚህ መልኩ ነው ቪዲዮዎችን የምናዘጋጀው። እንግዲህ የመጀመሪያው ጌቲንግ ስታርትድ ዊዝ ፕሪማቨራ ፊዚክስ የምትለው ነው። ይሄኛውን ፓርት የምንመለከት ይሆናል። ስለዚህ ይህን ፓርት ስንመለከት ከዚህ ይሄንን ቻፕተር ካየን በኋላ የምንመለከተው አንደርስታንድ ዘ ቤዚክ ኦፍ ዘ project management, understand the need of project management, understand the project planning, start with Primavera Physics, understand the interface screen of Primavera Physics, and understand workspace, set the user and admin preference, create a new project, open project እና export import project ማድረግ እና close project ማድረግ እንዴት ነው የሚለው ነገር እንጠቅላል ባለ መልኩ በዚህ ቪዲዮ እንመለከታለን ማለት ነው። ይህንን ስንመለከት መጀመሪያ ቤዚክስ ኦፍ ፕሮጀክት ማናጅመንት የምንላቸው ምንድን ናቸው የሚለውን ስንመለከት ኢንተርፕራይዝ ፕሮጀክት ስትራክቸር ኤንድ ኮድ ኦፍ ኢንተርፕራይዝ የምንላቸው አሉ። ይሄ አንድ ቤዚክ የሆነ ነገር ነው። ለአንድ ፕሪማቨራ ወይም ፕሮጀክት ስትራክቸር በምንሰራበት ሰዓት በተለይ ፊዚክስ ላይ ኢንተርፕራይዝ ፕሮጀክት ስትራክቸር ያስፈልገናል፣ ወይም ኤፒኤሶችን ማስቀመጥ ያስፈልገናል። ኤፒኤሶች ከሌሉ ፕሮጀክት ክሬት ማድረግ አንችልም ማለት ነው። እንግዲህ ይሄ ኤፒኤስ ማለት ምንድን ነው? ፕሮጀክት ስትራክቸር ወይም ኤፒኤስ ሄልፕ ቱ ክሬት ኤ ሂራርቺካል ስትራክቸር ፎር ዘ ፕሮጀክት ቤዝድ ኦን ዘ ሪኳየርመንት ኦፍ አን ኦርጋናይዜሽን። የአንድ ኦርጋናይዜሽን የስራዎቹን ሁኔታ በምን አይነት መልኩ ነው ዝርዝር ዲያግራም አይነት መልኩ ማለት ቼን አይነት መልኩ አስቀምጦ የሚሰራው ኤፒኤስ ይባላል ማለት ነው። አሁን ኤፒኤስን አንደርስታንድ ለማድረግ ወደፊት እንመለከተዋለን። ኤፒኤስ ራሱን የቻለ ቻፕተር 2 ላይ ስለምናገኘው ችግር የለውም። ጀስት ግን ቤዚኩ የሚለውን ነገር እዚህ ብቻ ነው በቪዲዮ እንዳይረዝምብን ማለት ነው። በኋላ ማሳ እንዲደጋገም በዚህ መልኩ ነው እና ክሮስ ፕሮጀክት አናላይሲስ ኤንድ ሪፖርቲንግ፣ ከዛ ደግሞ ሲፒኤም ወይም ደግሞ ክሪቲካል ፓዝ ሜተድ ስኬጁሊንግ የምናቸው ነገሮች አሉ። ቤዚክ የሆኑ ነገሮች ናቸው። ፍሎት ፓዝ አናላይሲስ፣ በተለይ ደግሞ ይሄ ፕሮጀክቱ የሚያልቅበትን ነገር ወይም ክሪቲካል ፓዝ ሜተዶች ወይም ክሪቲካል ፖይንቶችን ደግሞ ፍሎት ፓዝ አናላይሲስ እንለዋለ። እሱ ያስፈልገናል። ቲዎሪውን እንድታነቡት እንፈልግ ነው። ክሮስ ፕሮጀክት ዲፔንደንሲ የምናቸው አሉ። የአንድ ፕሮጀክት መጨረስ ለአንዱ ወይም የአንድ አክቲቪቲ መጨረስ ለአንዱ ደግሞ ዲፔንደንስ ወይም አስፈላጊ የሚሆኑ ነገሮች፣ እነዚህ ነገሮች ቤዚክ የምናቸው ናቸው ማኔጅ ለማድረግ ማለት ነው። ሪሶርስ፣ ከዛ ደግሞ ኢአርፒ ፕሪማቨራ አለው ኢንቴግሬሽን ዊዝ ኢአርፒ ኦር አካውንቲንግ ሲስተም ይላል። እንግዲህ ዛት ዘ ስኬጁል ኤንድ ኮስት ኢንፎርሜሽን ካን ቢ ሼርድ ይላል። ስለዚህ እያንዳንዳቸውን ሪሶርስ ብቻ የምናደርግበት ሰዓት ከኮስት ጋር ያለውን ነገር ማኔጅመንት ኮንትሮል የምናደርግበት ነው። እነዚህ ቤዚክ የምንላቸው ናቸው ማለት ነው። ከዚህ መቀጠል ደግሞ ሪሶርስ ሌቭሊንግ፣ ቤዝ ላይ ማኔጅመንት፣ ፕሮጀክት ሪፖርት የምንላቸው ነው። እነዚህ በሙሉ ቤዚክ የምንላቸው ናቸው ለፕሮጀክት ማኔጅመንት ማለት ነው። በሁለተኛ የምንመለከተው ደግሞ አንደርስታንድ ዘ ኒድ ኦፍ ፕሮጀክት ማኔጅመንት የምንለዋለን። ስለዚህ ኮንሴፕት ኒድ ኦፍ ፕሮጀክት ማኔጅመንት፣ ፕሮጀክት ማኔጅመንት ለምን ያስፈልጋል ስንል የተለያዩ ብዙ አይነት ነገሮችን ማለት እንችላለን። ሲምፕል ተርም ፕሮጀክት ማኔጅመንት የፕሮሰስ ኦፍ አቺቪንግ ስቴት ጎል ዊዝን ኤ ስፔሲፊክ ታይም በጀት ኤንድ አዘር ሪሶርስስ። በተለይ እነዚህ ሊሚት በሆነ ወይም ደግሞ ኳሊታቲቭ በሆነ መልኩ ጎላችን እቅዳችን ማሳካት ምን በማድረግ ስፔሲፊክ ወይም ሊሚት በሆነ ታይም በጀት ኤንድ ሪሶርስስ ማለት ነው። እነዚህ ነገሮች አድቫንቴጅ አለው። ባጭሩ እነዚህ ነገሮች የሰጠለት ጊዜ፣ በሰጠለት ታይም፣ በሰጠለት ሪሶርስ በእነዚህ ነገር ኦነርን ባልነካ መልኩ፣ ባልተጎዳበት መልኩ፣ በጀትም ከመጠን በላይ ባልፈሰሰበት መልኩ እናደርጋለን። ነገሮችን ማኔጅ አድርጎ ማስቀመጥ ማለት ነው። and it helps to get maximum out of available resources like እንደ ማንፓወር፣ መኒ፣ ማቴሪያል፣ ፋሲሊቲ፣ ኢንፎርሜሽን and other more። እነዚህን ነገሮች ሁሉ በአግባቡ መጠቀም እንችላለን እና ፎሎዊንግ አር ስሪ ስቴጅ ይላል። እንግዲህ እነዚህ ጀስት ከወሰድኩት ነው። ፕላኒንግ፣ ኮንትሮሊንግ፣ ማኔጂንግ የምንላቸው እነዚህ በጣም አስፈላጊ ነገሮች ናቸው። ለአንድ ኮንስትራክሽን ማናጅመንት ስንሰራ ስኬጁሊንግ ያስፈልገናል። ፕላኒንግ፣ ኮንትሮሊንግ ኤንድ ማኔጂንግ የምንላቸው ነገሮች ፕላኒንግ ኦፍ ዘ ፕሮጀክት ምንድን ነው ይላል። ፕሮጀክትን ፕላን ማድረግ ወይም ማቀድ። ለዚህ ፕሮጀክት ምን ያስፈልገዋል? ሪሶርስ፣ ከዛ ደግሞ ሪሶርስ በማቴሪያል፣ ከዛ ኮስት፣ ከዛ ደግሞ ጀስት ደግሞ ማሽነሪዎች ሙሉ፣
ምን አይነት ማቴሪያል ብጠቀም ይቻለኛል፣ ከማሽነሪዎች ደግሞ ማንፓወር ላድርገው ወይ ደግሞ ሙሉ ለሙሉ ማሽነሪ ብጠቀም፣ እንደዚህ አይነት ነገሮችን ለይቶ ማስቀመጥ፣ ፕላን አድርጎ ማስቀመጥ። በተለይ ለፕሮጀክቱ መጠናቀቅ ዋና የምንላቸው ነገሮች ፕሮጀክቱን ፕላን አድርጎ ማጠናቀቅ፣ በስንት ዓመት ለጨረሰው፣ አቅምስ ይፈቅዳል፣ እንግዲህ አይነት ነገር ፕላን ማድረግ ማለት ነው። እና ፐርፐዝ ኦፍ ፕላኒንግ ያው ቅድም ካየነው ጋራ ይሄዳል። ግን ፐርፐዙ ምንድነው? ለፕሮጀክቱ መጠናቀቅ ክሪቲካል የሆኑ አክቲቪቲዎችን ለይቶ ማስቀመጥ ነው ፐርፐዝ። ይሄንን ለማወቅ ይረዳናል ፕላን ማድረጋችን። እና ፕላኒንግ ሳይክል ደግሞ አለው። ይህ ሳይክል ከዚህ ጋር ጀምሮ የምንመለከታቸው አሮውን ተከትሎ ዲተርማይን ስኮፕ ኦፍ ወርኩን ወይም ፕሮጀክቱን አይደንቲፋይ ማድረግ መጀመሪያ ማለት ነው። ዲተርማይን ፕሮጀክቱ ዱሬሽን ይላል። እያንዳንዱን ለምሳሌ ፕላስ የሆነ ህንፃ ኤምኤስ ፕሮጀክት ላይ የሰራንበትን ተመልክተን ነው እዛ ላይ ከዛ ጀምሬ እስከ ፊኒሽንግ ድረስ ያለውን ነገሮች ለመስራት ብፈልግ በዚህ ቀን እንደዚህ አይነት ነገር ምን አይነት ነገር ስራዎችን ስፔሲፊክ ቀን ጨርሳቸዋለሁ። አንድ ጥናት ይጠናል። አንድ ሰው ይሄን ያህል ስራ በቀን ሰርቶ ይውላል በሚል በነምበር ኦፍ ክሩ እየተለየ ይሰራል። ከዚያ መቀጠል ደግሞ ከልምድ ስራዎችን ሰርቶ ከማወቅ አንፃር ደግሞ ከዚያም ገብቶ ለይቶ እያንዳንዳቸውን ስራዎች ምን እንደሚፈጅ ከሳይት ክሊሪንግ ጀምሮ እስከ ፊኒሽንግ ይሰራሉትን ለይቶ ዱሬሽን ማስቀመጥ መጀመሪያ እቅድ ማቀድ ማለት ነው። እና ይሄ ሳይክሉ ነው። እስከየት ድረስ አናላይዝ ኤንድ ሪኮሜንዴሽን አክሽን እስከምንለው ድረስ ሂደቶች ጠብቆ ምን እያደረገ ዱሬሽን እየገባላቸው መሄድ ማለት ነው። ከዛ መቀጠል ደግሞ እንግዲህ ስቴፖች አሉት። ፕሮጀክት ማኔጅመንት ለመስራት እያንዳንዳቸውን ለመሄድ ጊዜ ይወስዳል። ስለዚህ ኮንትሮሊንግ ፕሮጀክት ማለት ኮንትሮል ማድረግ መቆጣጠር ማለት ነው። እና ስለዚህ ከዛ ደግሞ ማኔጅመንት ውስጥ ገብቶ ማኔጅ ማድረግ እያንዳንዱን አክቲቪቲ ስቴክሆልደሮች ማለት ነው፣ ኮሚኒኬሽን እንጂ ደግሞ ማኔጅ ማድረግ ማለት ነው። ከዚያ መቀጠል ደግሞ ስታርቲንግ ፕሪሚየር ፒክቸርስ እዚህ ጋር ነው የምንጀምረው ስራችን እኛ ፕሪሚየር ፒክቸርስን መጀመር። ከዛ ደግሞ ስንጀምር ምንድነው እንግዲህ ፕላኒንግ ዲዛይን ማኒንግ ፕሮጀክት ኮንፈረንስ ኢዝ ፕላኒንግ ኤግዛክት ኢዝ ስታርት ኦፍ ዊዝ ፕራይቬት ሜቢ ዳብል ክሊክ ኦን ዘ ሾርት ከት ይላል ዴስክቶፕ ላይ ሾርት ከት ካለን ዳብል ክሊክ አድርጎ ማስጀመር። ከዛ እዚች ጋር ላይ የምንመለከታት እቺ ምንድነች? ጀስት እዚህ ጋር እንዲቀርባችሁ እንደዚህ ሰፋ ባደርግላችሁ እዚህ ጋር የምንመለከታት ራይት ሳይድ ላይ ያላቸው በዚህ የምናስገባበት ፓስወርድ ነው። አጀማመሩ በዚህ ይጀምራል ማለት ነው። እና እንግዲህ ዩዘር ኢንተርፌሳችን በምንጀምርበት ሰዓት ምንድነው የመጀመሪያው ስንከፍተው ዩዘር ኢንተርፌስ አለን። ስለዚህ ፕሪሚየር ፒክቸርስ ኢንተርፌስ ዊዝ ኢን ዘ ሆም ዊንዶው ኮንሲስት ኦፍ ዘ ዳይሬክቶሪ ባር፣ ሜኑ ባር፣ ናቪጌሽን ባር እና ስታተስ ባር የሚባሉ አሉ። ሃይድ ኤንድ አንሃይድ ማድረግ የምንችልባቸው ማለት እነዚህን ባሮች ደግሞ መቆጣጠር የምንችልበት ማለት ነው። ስለዚህ ያን ደግሞ ሃይድ አንሃይድ የምናደርገው ቪው ውስጥ ገብተን ነው። እዚህ ጋር እንደምትመለከቱት ቪው ውስጥ ገብተን ነገሮችን እንቆጣጠራለን ማለት ነው። ስለዚህ ዩዘር ኢንተርፌሳችን ይመስላል። ዳይሬክቶሪ ባር የምናቸውን ገብተን እንመለከታቸዋለን በኋላ ፒሲ ከፍተን በግራ በኩል የሚዘረዘሩት። ከዛ መቀጠል ሜኑ ባር ያሉት ከላይ እነዚህ ፋይል ምናምን ናቸው፣ ሜኑ ባር ናቸው። ናቪጌሽን ባር የምናቸው ደግሞ በዚህ በግራ በኩል እነዚህ ባክ የምናቸው በተለይ ውስጥ ገብተን ባክ ፎርዋርድ ሆም የምናቸው ናቪጌሽን ባር እንላቸዋለን። ስታተስ ባር የምናቸው ብዙ ጊዜ ከታች ላይ ዲስክሪፕሽን የሚሰጡን ስታተስ ባሮች ናቸው ማለት ነው። ሃይድ አንሃይድ የምናደርገው የት ውስጥ ገብተን ነው? ቪው ውስጥ ገብተን ቱል ባር ውስጥ ገብተን እነዚህ ቲክ በማድረግ እናደርጋለን። ሃይድ እና አንሃይድ እናደርገዋለን ማለት ነው። እና ወርክ ስፔስ ምን ይመስላል የሚለውን ነገር ደግሞ ስንመለከት in the user interface you can select any of the tab to display in the corresponding level plan. The workspace of each window will be display menu bar ውስጥ ገብተን ዳይሬክቶሪ ባር፣ ቱል ባር፣ ኮማንድ ባር እና ኢትስ ዲቴይልድ ባሮች ናቸው። ወርክ ስፔስ የሚባሉት እነዚህ ነገሮችን የያዘ ነው ማለት ነው። እና በአጠቃላይ ወርክ ስፔሱ ምን ይመስላል? ይሄንን ይመስላል። የፕሪሚየር ፒክቸርስ ወርክ ስፔሶች እነዚህ ናቸው የሚመስሉት። እዚህ በግራ በኩል ያሉት ምንድናቸው? ዳይሬክቶሪ ባር የምንላቸው ናቸው። ከዛ ደግሞ አክቲቪቲ የምንላቸዋለን። ወደ ፕሮጀክት ስንገባ አክቲቪቲ ላይ በምንደርስበት ሰዓት እነዚህ አክቲቪቲ የምናስቀምጥባቸው አሉ። ሜኑ ባር የምንላቸው ከላይ ያሉት ናቸው። እነዚህ ደግሞ በጎን ያሉት ናቪጌሽን የምንላቸው ናቸው። እነዚህ ኮማንድ ላይንስ ይባላሉ። በዚህ በግራ በኩል ያሉት ብዙ ጊዜ ስራ የምናስጀምርበት ፕሮጀክት ምንም ሲፈጠር ኒው እያልን ምንጭ ከፋይል ውስጥ ከሚቀመጡልን ውጭ በዚህ በኩል ኮማንድ ትእዛዝ የምናስጀምርበት ናቸው። እዚህ ዲቴል የምናስቀምጥበት ደግሞ ስታተስ ባር ወይም ዲቴል ባር የምንለው ከስር አለ። ስለዚህ ኢንተርፌሱ ይሄንን በዚህ አይነት መልኩ ይሄን ይመስላል ማለት ነው። ከዛ መቀጠል ደግሞ እንግዲህ ሴቲንግ ዩዘር ፕሪፈረንስ የምንለውን ደግሞ እያየናቸው እንሄዳለን። አሁን ፒክሳችን ኦልሬዲ አስጀምረናል እንየውና ከዚህ ጋር ያሉት ፋይልን ጀምሮ እነዚህ ምንድነው ሜኑ ባር ያልናቸው ናቸው። እነዚህ ሜኑ ባር ብለን ያስቀመጥናቸው ናቸው። እነዚህ ደግሞ ብዙ ጊዜ አክቲቪቲ ዲቴል ይሄ ዲቴል ዊንዶው ነው። ስታተስ ባር ነው ከስር ከታች ያለው ማለት ነው። ይሄ
ከስር ያለው ይሄኛው ዲቴይል እንለዋለን። ከዛ መቀጠል ደግሞ እነዚህን ደግሞ ሜኑ ባር የምንላቸው ናቸው ከላይ ያሉት። እነዚህ በዚህ በኩል የተደረደሩት ደግሞ ዳይሬክቶሪ የምንላቸው ናቸው ማለት ነው። ከዚህ መቀጠል ደግሞ እነዚህ ኮማንድ የምንላቸው ናቸው። ትእዛዛዊ ነገር ትእዛዝ የምናስተምርባቸው ወይም ኮማንድ የምናስተምርባቸው ናቸው። ከዚያ ጀስት ደግሞ እንግዲህ ፕሮጀክት ኢንተርፕራይዝ የምንላቸው ስራ የምንሰራበት ጋንታችን ውስጡ ዲስፕሌይ የሚሆንበት ነው ማለት ነው። እነዚህ ምን ይባላሉ? የምንመለከተው የኢንተርፕራይዝ ወይ ቅርታ የፒ6 ኢንተርፌስ ነው ማለት ነው። ከዛ ደግሞ ከዚህ በመቀጠል ሴቲንግ ዩዘር ፕሪፈረንስ የምንላለ እንግዲህ ፕሪፈረንሶችን ማስተካከል በተለይ አድሚን ፕሪፈረንስ እና ሴቲንግ ዩዘር ፕሪፈረንስ የምንላቸው ሁለት አሉ። ዩዘር ፕሪፈረንስ እና አድሚን ፕሪፈረንስ። ዩዘር ፕሪፈረንስን ኤዲት ውስጥ በመግባት ነው። ኤዲት ሜኑ ውስጥ ገብተን እናስተካክላለን። ቹዝ ዘ ዩዘር ፕሪፈረንስ ኦፕሽን ፍሮም ኢን ዘ ኤዲት ሜኑ እንላለን። እንግዲህ እዚህ ላይ በርከት ያሉ ነገሮችን ወደ 10 አይነት ነገሮች አሉ። ከታይም ጀምሮ እስከ ስታርታፕ ፊልተርስ ድረስ ማስተካከል እንችላለን። ፓስዋርድ ጨምር የምናስተካክለው የት ውስጥ ነው? ኢሜል ጨምር፣ ከረንሲ ጨምር የምናስተካክለው ዩዘር ፕሪፈረንስ ውስጥ ነው ማለት ነው። ሴቲንግ ወይም አድሚን ፕሪፈረንስ ደግሞ ወደ 9 አይነት ነገሮች አሉ። እዛ ውስጥ ጀነራል፣ ታይም ቼት፣ ዳታ ሊሚት፣ እነዚህ ጀስት እዚህ ጋር የተዘረዘሩት በጎን ፒክቸር የሚያሳየን እነዚህ የት ውስጥ ገብተን የምናስተካክላቸው ናቸው። ሁለቱን እንመልከት። ኤዲት ውስጥ ገብተን የምናስተካክለው ዩዘር ፕሪፈረንስ የምትል የመጨረሻ አለች። እንትን ክሊክ አድርገን የመጀመሪያው ታይም ዩኒት የምትላለችን። ስለዚህ ዩኒታችንን በምን ይሁን? አሁን ለምሳሌ ብዙ ጊዜ ይሄንን በሀወር እናድርገው። ሪሶርስ በምናስገባበት ሰዓት ኮስት ፐር ሀወር ወይም ኮስት ፐር ዴይ ይሁን። ጀስት እንደዚህ ማለት ነው። ዱሬሽን ስናስገባስ በምን ስናድርገው? በዊክ እናድርገው? በማንኛው? አሁን ይሄ ዩኒት ፐር ፎርማት ነው። እንግዲህ ፎርማታችን በሀወር ነው ያደረግነው። ዴሲማሉ 0 ነው። አንድ ወጥ ማድረግ እንችላለን። ኤግዛምፕል 41 ሀወር ብለን በዚህ አይነት መልኩ እናስቀምጠዋለን ማለት ነው። እንግዲህ ከዛ ደግሞ ዩኒቱን እናስቀምጥለት። ስናስቀምጥ ኤችን ማለት አሁን እዚህ ጋር ከፈለግን አሁን ለምሳሌ ሀወር ዩኒቱን ብናስቀምጠው ዴይ ቢሆን ዲ ያደርግልናል። ከዛ መቀጠል ደግሞ መንዝ ብናደርገው ዊክ ብናደርገው ደብሊው ያደርገዋል። ስለዚህ እዚህ ጋር ላይ ዩኒት ሊቀመጥልኝ ከፈለግኩ ምን አደርጋለሁ? ኤችን አብርቻው 40 ሀወር የሚለውን ያበራልኛል ማለት ነው። ከዚያ መቀጠል ደግሞ እዚህ ጋር ላይ ዱሬሽን አለ። ዱሬሽኑም ደግሞ በምናደርገው በዴይ ዴይን ከፈለኩ ደግሞ ዴይ እንዲያበራልኝ እንዳውቀው በመንዝ ነው በዴይ ያስገባው እንደዚህ ማለት ነው። ሰብ ዩኒታችን በሀወር የተረፈ ነገሮች ካሉ ደግሞ ሰብ ዩኒታችን እነሱን ሀወሩም እንዲበራልኝ ከፈለኩ ዴሲማል ላይ 1 2 ማስቀመጥ ጨምር ካልኩ ዴይ በእርግጥ በዚህ አይነት መልኩ የሚቀመጥ ስለማይኖር ዴሲማል ፖይንት ስለማይኖረው በዚህ አይነት መልኩ ይቀመጣሉ እና ከጀስት በዚህ አይነት ካደረግን በኋላ እንግዲህ ዩኒት ፓርት ታይም ፎርማት የምንላቸው አሉ እንግዲህ ስለዚህ እነዚህ ነገሮች ስናስቀምጣቸው ሪሶርስ ዩኒት አለ። ፐር ታይም ካን ቢ ሾውን ኢን ዘ ፐርሰንቴጅ ኦፍ አን ዩኒት ፐር ዱሬሽን አለ። ሾው አዝ ፐርሰንቴጅን ብቻና ሾው ዩኒትስ ፐር ዱሬሽን አለ። እንግዲህ ፎር ሀወር ፐር ዴይ ይላል። እንግዲህ ስለዚህ ሀወሩን የሚያደርጋን በዴይ በዚህ አይነት መልኩ ቢቀመጥ የሚለው ነገር አብረን እናያበራለን ማለት ነው። ዴት ስቴል እንላቸዋሉ። ዴቶች ደግሞ ፎርማት ዴይ፣ መንዝ እና ይር። መንዝ፣ ዴይ፣ ይር በማንም ይቀመጥልኝ በዚህ አይነት መልኩ ይቀመጥልኝ እና ፎር ዲጂትስ እንዲቀመጥ ይላል። ከዛ እዚህ ጋር እንደምትመለከቱት እዚች ጋር ላይ ሳምፕል አለ። እኔ ሁሉም 4 ዲጂት ይቀመጥልኝ ዓመተ ምህረቱ ካልኩ 4 ዲጂት በዚህ አይነት መልኩ እንዲቀመጥ እፈልጋለሁ። አይ 2 ብቻ ይቀመጥልኝ ካልኩ የመጨረሻው 2024 አዛ 26 እንዲቀመጥ 4ቱም ይቀመጥልኝ እና ዴይ መንዝ ይር የሚለው ብዙ ጊዜ የምጠቀመው የኛውን ስለሆነ በዚህ መልኩ እንቀመጣለን። ሊዲንግ ዞን ይላል። ሰፓሬተራቸው በምን ይሁን? በእዝባር ይሁን። በዚህ አይነት መልኩ ማለት ነው። እዝባር ከሆነ እዝባር አድርጎ ሰፓሬተሩን ያስቀምጠዋል። ከዛ መቀጠል ደግሞ ታይም አለ 12 ሰዓት። ከዛ ደግሞ ዶኖስ ሾው ታይም ይላል። እንግዲህ ታይም እንዲያሳይልኝ ከፈለግን እዚህ ላይ ማብራት እንችላለን ማለት ነው። ከሰዓቱ የተጀመረበትን ሰዓት 12 ሰዓት ነው። 24 ሰዓት ሙሉ በ24 ሰዓት ሮቴት እንዲያደርግ እኔ በ12 ሰዓት ታይም እንዲያሳይ ከፈለግኩኝ ኤዲት ገብቼ አስተካክለዋለሁኝ። ሶ እንደዚህ አድርጌ ምን አደርጋለሁ? ከዛ ይሄ ዴት ነው። ከረንሲውን ደግሞ ገብቼ በምን አይነት ከረንሲ አድርግ? እዚች ጋር ላይ ብራውዘር አለች። ብራውዘሯ ክሊክ ሳደርግ እዚህ ጋር ላይ ኦኬ እዚህ ጋር ክሊክ ሳደርጋቸው እነዚህ አሉ። እዚህ ውስጥ የገቡ ኦልሬዲ የገቡ አሉ። ኦኬ አሁን በእኛ ከረንሲ ለማድረግ የለም እዚህ ውስጥ
ስለዚህ ዶላር የሚለውን አሁን ዶላር የሚላለ እዚህ ጋር ላይ ዶላር የሚለውን ሰሌክት እናደርግለታለን። እዚህ ጋር ላይ ያሳየናል። ሲምቦሉ ይሄ ነው። ከዛ ደግሞ ሻው ዴሲማል ዲጂታል የምትላለች በዚህ አይነት መልኩ አደረግነውና አሲስታንት የምንላቸውም አሉ። ዩዝ ኒው ሪሶርስ ዊዛርድ አለ፣ ኒው አክቲቭ ዊዛርድ የምንላቸው አሉ። ስለዚህ እነዚህም ሁለቱን ይብሩ አፕሊኬሽኖች የምንላቸው ከዛ አፕሊኬሽን ስታርታፕ ዊንዶ ስንጀምረው አክቲቭ እንደሆነ አክቲቪቲስ አሉ። ስታርታፕ ዊንዶ አፕሊኬሽን ስታርታፕ ዊንዶ አክቲቪቲ አለ። ሾው ዌልካም ዴሲማል ስታርታፕ እነዚህ ማስገባት ከፈለግን በዚህ አይነት መልኩ ሾው ኔም ዲስክሪፕሽን ግሩፕ ኤንድ ሶርቲንግ በምናደርግበት ሰዓት ሾው አይዲ ኤንድ ኮዳችን ወይ ደግሞ ኔም እና ዲስክሪፕሽን የሚሉትን ሴሌክት ፋይናንሻል ፒሪድ ቱ ቪው ኢን ዘ ኮለም ይላል። እንግዲህ ፋይናንሻል ፒሪድ እዚህ ጋር ላይ ጀስት ሴሌክት ፋይናንሻል ፒሪድ ቪው ኢን ኮለምን እንዲታይልን የሚፈልገው ፋይናንሻል ፒሪድ ካለ መርጠን እዚህ ጋር ላይ ማስገባት እንችላለን። ስታርት ዴት ኢንድ ዴት ምናምን የምናቸው እዚህ አሉ። ስለዚህ መርጠን ማንኛውን እናስገባ። 2012 ስታርት ዴት ኢንድ ዴት አሉ የገቡ እዚህ ጋር ጀስት እስከ 2015 ድረስ ከዚህ ፕሮጀክት ላይ አሉ። እነዚህ ማንኛዎቹ ናቸው ስታርት ዴት ኢንድ ዴት የሚሉትን ሰሌክት አድርገን እናደርጋለን ማስገባት እንችላለን። ሰሌክት አድርገን አስገባውን በዚህ አይነት መልኩ ስታርት እና ኢንድ ዴቱን ያስቀምጠዋል ማለት ነው። ክሎዝ ብዬ ልውጣና ከዚህ መቀጠል ደግሞ ምን አለ አፕሊኬሽን ፓስወርድ አለ። ፓስወርድ ሪከርድ አድርገናል። ፓስወርድ እና ፕሊዝ ኢንተር ዩር ከረንት ፓስወርድ ይላል። አሁን እየተጠቀምኩበት ያለውን ፓስወርድ አስገባለታለሁ መቀየር ከፈለኩኝ። ከዛ ዩ ኢንተር እዚህ ላይ ደግሞ ይሄን ካስገባውለት በኋላ እዚህ ፓስወርድ ሁለቱም ክፍት ይሆናሉ። አዲስ የማስገባቸውን ፓስወርዶች መቀየር ይችላሉ መቀየር ከፈለኩ ማለት ነው። ሪሶርስ አናላይሲስ የምንላቸው ሪሶርስ አናላይሲሶችም እዚህ በምንፈልገው አይነት መልኩ ኤዲት እንዲሆኑ እናስገባለን። ኢንተርቫል ፎር ታይም ዲስትሪቢዩሽን ሪሶርስ ካልኩሌሽን በዴይ በአወር በዊክ ካልኩሌት የሚያደርግበትን ኢኳል ፐር ሃይዛን ይላል። እንግዲህ በዚህ አይነት መልኩ እነዚህን ካልኩሌሽኖች እንሰራለን። ስታርታፕ ፊልተር የሚላቸው አሉ። እሺ እዚህ ላይ ምንድነው እንግዲህ ሪሶርስ አሳይመንት አለ። ሪሶርስ ደግሞ አሳይመንት ስታፊንጎች አሉ። እነዚህን ጀስት በዚህ መልኩ እንዲካል ነው ማለት ክሎዝ ብለን መውጣት እንችላለን። ሙሉ ዳታዎችን ብለዋል ማለት ነው። ኦልሬዲ ኤዲት ሆነዋል። እዚህ ውስጥ ቅድም ያስገባናቸው እንዳሉ ፊልተሮችን በተመሳሳይ መልኩ በዚህ አይነት መልኩ አሉ። ስለዚህ ክሎዝ እናደርጋለን። ሁለተኛ አድሚን ፕሪፈረንስ ቅድም የገባንበት ነው። ሁለተኛው ጀነራል ዳታዎች አሉ። እዚህ ጋር ላይ ኮድ ሰፓሬተሮች አሉ። እነዚህ በምን እንደሚገቡት ኮድ ሰፓሬተር ነው። ስፔሲፋይ ዘ ካራክተር ኦፍ ዘ ሰፓሬቲንግ ኮንኬትኔትድ ኮድ የምላቸው አሉ። ኢት ኢዝ ኦልሶ ዘ ዲፎልት ደብሊውቢኤስ ኮድ አለው። ሰፓሬት ፍሮም ኤኒ ኒው ፕሮጀክት እንዳለው እንግዲህ አዲስ ፕሮጀክት ስናስገባቸው ደብሊውቢኤስ ኮዶች አሉ። የሚገቡ ኮዶች በምንድን ነው ሰፓሬት የሚሆኑት? በዶት ነው ያደረግናቸው። ስለዚህ እነዚህ ዶቶችን ደግሞ እኛ በኮማ ጀስት ደግሞ የተለያየ ነገር ማድረግ ከፈለግን እዚህ ጋር ላይ ታይፕ ማድረግ እንችላለን። እንደዚህ በኪቦርድ ላይ መጻፍ። ከዚህ መቀጠል ነው ስታርት ዴይ ኦፍ ዊክስ አለን። የዊክ የመጀመሪያው ሳምንት ሰንዴ ይላል። ከኛ ጋር መንዴ እንዲሆን ከፈለግን መንዴ እንዲሆን አድርገን የመጀመሪያውን ሳምንት በዚህ ሞዲፋይ እናደርገዋለን። አክቲቪቲ ዱሬሽን ጀስት አሁን ኦፕሽን አይነት ነገር እንደምንለው ማለት ነው። ልክ ኤምኤስ ፕሮጀክት ላይ እንዳየን ነው። ዲፎልት ዱሬሽን አለ 5 ዴይስ የሚለው እኛ ቀኑን መቀየር እንችላለን። ዲፎልት ዱሬሽናችን እዚህ ጋር ደግሞ ፓስዋርድ ፖሊሲዎች አሉ። እነሱ ማድረግ ከፈለግን ኦልሬዲ አዚት እንዳለ ይቀመጥ። ዳታ ሊሚት አለ። እዚህ ጋር ዳታ ሊሚቶቹን በዲፎልት እስከ 20 ድረስ ነው የተሞሉት። 10 አለ። ማክሲመም ቤዝላይን ፐር ፕሮጀክት አለ እና ደግሞ ማክሲመም ቤዝላይን ኮፒድ ዊዝ ፕሮጀክት የምንላቸው እስከ 3 ድረስ ኮፒ ማድረግ እንችላለን ከፕሮጀክት። እነዚህ ደግሞ 10 ሊኖሩ ይችላሉ ማለት ነው። እና ስፔሲፊክ ዘ ማክሲመም ነምበር ኦፍ ሌቭል ኦፍ ትሪስ አለ። እነዚህ ትሪዎች ማለት የሚዘረዘሩት አሁን ለምሳሌ ኢፒኤስ ደብሊውፒኤስ በሚዘረዘሩበት ሰዓት ማክሲመም ትሪያቸው መሄድ ያለበት እስከ ስንት ነው? አሁን ለምሳሌ የመጀመሪያውን እንትኔን ኢፒኤስን እዚህ ጋር ላይ ለምሳሌ ኮንስትራክሽን አሁን ኮንስትራክሽን ብዬ ብጀምር በኮንስትራክሽን ዘርፍ ውስጥ ቢልዲንግ ብዬ ብጀምር ከቢልዲንግ ደግሞ ምን አለ አርሲ አለ። ከአርሲ ስትራክቸሮች የሚሰራባቸው ከአርሲ ስትራክቸሮች ደግሞ በቦታ በወስነው ጀስት አሁን ጋሸና የሚሰራ ነው ቦታ ብለው ከጋሸና ደግሞ እንደዚህ ያደረኩኝ ልክ እኒ ብሬክ ዳውኖች ማክሲመም ሊሚታቸው እስከ ስንት ድረስ ከ20 ድረስ ነው የፈቀደላት እዚህ ውስጥ ማለት ነው። መጨመር እንችላለን እስከምፈልገው ጊዜ። ይሄ ብሬክ ዳውናቸው እንደየ ካምፓኒው ይለያያል። ስለዚህ ባንክ ካምፓኒው ዲፔንድ በመሆን በዚህ አይነት መልኩ የሚዘረዘሩት እያንዳንዳቸውን ኤፒኤሶችም ከዛ ደግሞ ደብሊውቢኤሶችን በዚህ አይነት መልኩ ኦቢኤሶችንም ስለዚህ እነዚህ በዚህ አይነት መልኩ የምናደርጋቸው ሪሶርስ ትሪያቸውንም ጭምር ሊሚት ተደርገው ተቀምጠዋል። ማሻሻል እንችላለን።
መጨመር መቀነስ እንችላለን። ማኑዋሊ መጻፍ እንችላለን ማለት ነው። አይዲ ሌንግዝ አለ። የአይዲ ሌንግዝ ማለት እንግዲህ ስማቸው ነው። እዚህ ጋር የተዘረዘረ ስንመለከተው በግራ በኩል የተደረደሩ አይዲዎች አሉ። እስከ 20 ፊደላት ድረስ መጻፍ እንችላለን ማለት ነው። በዚህ አይነት መልኩ አሉ። ታይም ፔሪድ አለን። ሀወር ፐር ዴይ አለ። ሀወር ፐር ዊክ እና ሀወር ፐር መንዝ፣ ሀወር ፐር ይር አለ። እነዚህን ነገሮች በሳምንት ያክል እንሰራለን። እነዚህ ካልኩሌት አድርጎ መቀየር እንችላለን። ፐር ዴይ የምንሰራው 8 ሰዓት ነው። ማሳደግ ከፈለግን ታይፕ እያደረግን ማሳደግ እንችላለን። ከዚያ ይሄንን በቀን 9 ሰዓት ካልኩት በሳምንት ስንት ቀን እሰራለሁ አባዝቶ ማስቀመጥ ነው ማለት ነው። በዚህ አይነት መልኩ እኛ ወደ ነበረበት ወደ 8 መልሰው በዚህ አይነት መልኩ እንሂድ። ሀውርስ ፐር መንዝ አለ። ሀውርስ ፐር ይር ጀስት በዚህ አይነት መልኩ እና ታይም ፒሪድ አብሪቬሽን አሉ። ለሚኒት ኤን የሚኖር ተቀምጧል። ሀወር ኤች፣ ዴይ ኤ፣ ዊክ ደግሞ እንደዚህ አይነት መልኩ አብሪቬሽናቸውን ወስደዋል ማለት ነው። እርንድ ቫልዩ ካልኩሌሽን የምናቸው እንግዲህ አክቲቭ ፐርሰንት ኮምፕሌት ነው። ዩዝ ደብሊውኤስ ማይልስቶን እዚህ ጋር እንግዲህ ቴክኒክ ፎር ኮምፒውቲንግ ፐርፎርም ፐርፐስ ኮምፕሌት ለአንድ ፐርሰንት ኮምፕሌት ማስቀመጥ የምንችለው አንድ ስራው መጠናቀቁን የምንገልጽበት በምን አይነት መንገድ ነው። አክቲቭ ፐርሰንት ኮምፕሌት አለ። ፕሮጀክት ላይ አክቲቭ ኢንአክቲቭ ዋቲፍ የሚባሉ ነገሮች አሉ ማለት ነው። ስለዚህ እነሱን ነገሮች አክቲቭ ፐርሰንት ኮምፕሌቶችን ጀስት በዚህ አይነት መልኩ ማስቀመጥ፣ ከዚያ ካለቀ ስራው ኢንአክቲቭ አድርጎ ማስቀመጥ ነው ፕሮጀክቱን እና ማይልስቶኖችን። ይሄ ደግሞ 0% ኮምፕሌት አለ። 0/100% ኮምፕሌት ማለት ስራው ሙሉ ለሙሉ አልቋል ማለት ነው። 50 በ50 ከሆነ ግማሽ ደርሷል ማለት ነው። ከስተም ፐርሰንት ኮምፕሌት ጀስት በዚህ አይነት መልኩ ስራዎችን እናደርጋለን እናስቀምጣለን። አክቲቭ ፐርሰንት ኮምፕሌት በሚለው ይቀመጥ ማለት ነው። ከቴክኒክ ፎር ኮምፒውቲንግ ኤስቲሜቲንግ ዘ ኮምፕሌት አለ ኢቲሲ የምንለው። ከዛ ደግሞ እንግዲህ እነዚህ የፎርሙላ ታይፕ ናቸው። ስለዚህ እነዚህን ፎርሙላዎች ደግሞ እያንዳንዳቸው ጀስት የተቀመጣለ ፋብሪኬሽናቸውን ጭምር ለማወቅ ካስፈለገ ማኖሩ አለ። ማኖሩን አታች አድርግላችኋለሁ እዚያ ላይ ትመለከቱታላችሁ ማለት ነው። እነዚህን ደግሞ ቻፕተር 3 ላይ በሶስተኛው ቪዲዮአችን ላይ እንመለከተዋለን። እዛ ላይ ደብሊውኤስ ጋር ስለሚገናኙ እነሱ ላይ እንመለከታቸዋለን። ከዛ መቀጠል ደግሞ ሪፖርት አለ። ሪፖርታችን ፈርስት ሴት ሪፖርት ሂደር ኤንድ ፉተር ነው እንግዲህ እዚህ ላይ የምናስቀምጠው። ስፔሲፋይ 3 ሴት ኦፍ ሂደርስ አለ። ፉተር ኤንድ ደግሞ ከስተም ሌብል ቱ ፕሌስ ኦን ዘ አፕሊኬሽን ሪፖርት ይላል። እንግዲህ ፈርስት ሴት፣ ሰከንድ እና ሰርድ ሴት አለ። ሂደሯን፣ ፉተሯን፣ ከስተም ሌብሏን የሚባሉ አሉ። እነዚህ ነገሮች ሂደሯ የሚፈልገውን ነገር፣ ሂደርቱ ደግሞ የሚፈልገውን ነገር ታይፕ አድርጎ እዚህ ጋር ላይ መጻፍ ይቻላል። እዛ ኦፕሽን አለ። ስፔሲፋይ ዘ ኢንተርቫል ሰማራይዝ ኤንድ ስቶር ሪሶርስ ፒሪድ አለ። ሰሌክት ሰማራይዝ ፒሪድ አለ። ባይ ካላንደር ይቀመጥልኝ። ሰማራይዙ ደብሊውኤስ ሪሶርስ አለ። ዊክ አለ። በመንዝ ይቀመጥልኝ። ሰማራይዝ አድርጎ እንዲያስቀምጥልኝ ሪፖርት የሚፈልግበትን በመንዝ እና ዊክ አለ። መንዝ ከፈለግን መንዝ፣ ሪሶርስ ሮል አሳይመንት እና ደብሊውኤስ ሌብላችን ማለት ነው። ስለዚህ በማንኛው ይቀመጥ የሚለውን ነገር ካላንደር ላይ ማለት ነው። ባይ ፋይናንሻል ፒሪድ ከሆነ ፋይናንሻል እንዲቀመጥልኝ ከፈለግን በዚህ ኢኔብል ሊንክ ቱ ኮንታክት ማናጅመንት ኮንታክት የምናደርገውን እዚህ ጋር ላይ ከፈለግን ይህንን አብርተን ኮንታክት ማድረግ እንችላለን ማለት ነው። ዩአርኤል ባላችሁ ብዙ ጊዜ እዚህ ጋር ላይ የምንገናኝበትን እንድናስገባው ማለት ነው። ሊንክ ማለት ነው። ጀስት እነዚያ ኦንላይን ሊንኮቻችን በዛ መልኩ ማለት ነው። ስለዚህ የእኛን እዚህ እናስገባለን። እዚህ ጋር ኦንላይን ብዙ ጊዜ እነዚህ ነገሮች የሚሰሩት የእሱ ደግሞ ኦልሬዲ እዚህ ጋር የገባ ስላለ በዚህ ኮንታክት ማድረግ እንችላለን ማለት ነው። ኦፕሽን ነው። ሬት ታይፕ አለን። ኮስት ፐር ኳንቲቲ ነው ስለዚህ የምንሰራው። ስለዚህ ኮስት ፐር ኳንቲቲ ስታንዳርዱን ጠብቀን እንሰራለን። ኤክስተርናል ሬት፣ ኢንተርናል ሬት፣ ፕራይስ ፐር ዩኒት አሉ። ስታንዳርዱን እንጠቀም። ሬት ታይፓችን ኢንዱስትሪ ቅድም መጀመሪያ ላይ ስንገባ ያየነው ነው። ስለዚህ በዚህ አይነት መልኩ ክሎዝ እናደርገዋለን ማለት ነው። ጀስት እንደዚህ ሰርተን ክሎዝ ከጨረስን በኋላ ቀጣይ ስራችን ምንድነው የሚሆነው? ሴቲንግ ዩዝ ፕሪፈረንስ ጨርሰናል። አድሚን ፕሪፈረንስም ጨርሰናል። ክሬት ኒው ፕሮጀክት እና ኦፕን ፕሮጀክቶችን እንዴት ነው መፍጠር የምንችለው? ኦልሬዲ ፕሮጀክት ፈጥረዋልን። ኤፒኤስ አለን እዚህ ጋር ላይ እነዚህ ኤፒኤሶች ይባላሉ። ስለዚህ እነዚህ ኤፒኤሶች ላይ ፕሮጀክት ክሬት ማድረግ ፈለግኩኝ እና አንድ ፕሮጀክት ክሬት ማድረግ ፈልግ ከዚህ ኤፒኤስ ውስጥ ምንድነው ማድረግ የሚችለው? እኔ እዚች ጋር ፋይል ገብቼ ይቻት ኒው የምትላለች ኦር ጀስት ደግሞ እዚች ጋር ላይ ፕሮጀክት የምትልማለች። ፕሮጀክት ኦልሬዲ ተከፍቷል። ይሄ ተከፍቷል። ኦር ሁለቱን ይችኛ ደግሞ አድ የምትላለች ይችንም አድ ባረግ ተመሳሳይ ወደዚህ ዊንዶ ያመጣኛል። ኦር ደግሞ ፋይል ውስጥ ገብቼም ደግሞ አድ ብለው ደግሞ ወደዚሁ መልሶ ያመጣኛል። አድ ብልም እዚህ መልሶ ያመጣኛል ማለት ነው እዚህ ዊንዶ ላይ።
ሁለቱም ዊንዶ በተመሳሳይ መልኩ ማምጣት እችላለሁ ከሁለቱ ባንድ ተጠቅሜ። ስለዚህ ምንድን ማድረገው እንግዲህ ሰሌክት ኢፒኤስ ነው የሚለኝ። ኢፒኤስ ምረጥለት ይለኛል። እዚህ ብራውዝ አድርጌ የምፈልገውን ኢፒኤስ እዚህ ውስጥ መርጥለታለሁ ማለት ነው። አሁን ኢነርጂ ኢኤንዲሲ ኢንጂነሪንግ ኤንድ ኮንስትራክሽን የሚለው ውስጥ እዚህ ላይ ኢንጂነሪንግ ኮንስትራክሽን አለን። እነዚህ ስሞች ናቸው። ይሄ ደግሞ ዲስክሪፕሽን የሚጻፍበት ነው። ዋናው ሙሉ የሚጻፈው እዚህ ላይ ነው። ይሄን መለየት ይጠበቅብናል። እዚህ ላይ የምንጽፍበት ስም ነው። አይዲዎቻችን የሚገቡበት ነው። እዚህ ላይ ግን የምንሰራውን ስራ የምንጽፍበት ነው ዋናው ማለት ነው። ስለዚህ ኢንጂነሪንግ ኤንድ ኮንስትራክሽን ውስጥ ሰሌክት በተን አለች። ሰሌክት ባደርግለት እዚህ ጋር አስገባው። ኔክስት አደርጋለሁ። ፕሮጀክት አይዲ ሰጠዋለሁ ማለት ነው። እንግዲህ ፕሮጀክት አይዲዎችን የተለያየ አይዲ ልንሰጠው እንችላለን። ኦር ደግሞ ራሱ ፕሮግራሙ ያስቀመጠለትን አይዲም መጠቀም እንችላለን። ፕሮጀክት ኔማችን ደግሞ G+2 ሬዚደንሻል ቢልዲንግ ብዬ ባስቀምጠው ከዛ ደግሞ ኔክስት ብለው አሁን ፕሮጀክት ፕላንድ ስታርት ዴት እና ፊኒሽድ ዴት አሉ። ሰዓት አስገባልኝ ስላልኩ ቅድም ሰዓት አስገብቶለታል። እዚህ ላይ እኔ እንዲጀምርልኝ የምፈልገው ፕሮጀክቴ 2000 ስንት ላይ 2017 ላይ ሴፕቴምበር ላይ ቢጀምርልኝ ሴፕቴምበር 1 ቢጀምር ከዛ ሰሌክት ባደረገውና መጨረሻዬን ማቀው ለ2 አመት እቅድ ብሰጠው ለ2 አመት እቅድ ደግሞ መቼ አደርገዋለሁኝ 2019 ላይ ማለት ነው። 2019 ሴፕቴምበር 1 ላይ ፕሮጀክቴ እንዲያበቃልኝ እፈልጋለሁ። አሁን ይሄ ፕላን አድርጌ ያስቀመጥኩት ካለኝ ነው። ኦርጀስት በኋላ ሞዲፋይ ማድረግ እንችላለን። ኔክስት አደርገዋለሁኝ። ሪስፖንሲብል ማናጀር አስገባ ይለኛል። ሪስፖንሲብል ማናጀር ዲፋይን የተደረገ አለ ባይ ዲፎልት ፕሮግራሙ። የኔ ጋር ግን አላደረኩም። እንዴት እንደምናደርግ ወደፊት እንመለከታለን። እዚህ ላይ እናደርግለታለን። ሰሌክት አድርገን አሳይን እናደርገዋለን ካለን፣ ከሌለን ግን በኋላ አሳይን ማድረግ ስለምንችል ኦርጋናይዜሽን ብሬክዳውን ስትራክቸር ወይም ደግሞ ኦቢኤሳችን ላይ ክሬት አድርገን ከዛ አሳይን ማድረግ ስለምንችል ችግር የለውም። ኔክስት እናደርጋለን። ስታንዳርድ ሬት ነው የምንጠቀመው። ሬት ታይፓችን ስታንዳርድ ሬት ብለን እናንቀደም። ስለዚህ እሱን እናደርጋለን። ኔክስት ኮንግራቹሌሽን ይለናል። ስለዚህ ፊኒሽ ብለን እንጨርሳለን። አሁን ከዚህ ጋር ላይ ኤንድ ኮንስትራክሽን ውስጥ ምን አለ? የሆነ P11 P100 G+2 ሬዚደንሻል ቢልዲንግ ብዬ ክሬት ያደረግኩት አንድ ፕሮጀክት አለኝ ማለት ነው። ስለዚህ ፕሮጀክትን ማድረግኩኝ ክሬት ማድረግ ቻልኩ። ፕሮጀክቱን ክሬት ካደረግኩ በኋላ የመቀነ ኦፕን ፕሮጀክት ነው። ስለዚህ ፕሮጀክቱ ላይ ክሊክ አደርግና ኦፕን ማድረግ እንዴት ነው? ራይት ክሊክ አድርጌ ኦፕን ፕሮጀክት የሚለውን ከፍታለሁኝ። ኦርጀስት ደግሞ እዚህ ጋር ክሊክ አድርጎ የትኛውንም ፕሮጀክቱን ኦፕን ማድረግ እችላለሁኝ። ስለዚህ ራይት ክሊክ አድርጌ ኦፕን ብለው ወዴት ይወስደኛል? አክቲቪቲስ ብሎ አዛ በኋላ ከዚህ በኋላ ወርክ ብሬክዳውን ስትራክቸር የማስገባበትን ከወርክ ብሬክዳውን ስትራክቸር ደግሞ አክቲቪቲ የማስገባበትን ዊንዶ አዲስ ዊንዶ ያመጣልኛል። ኤምኤስ ፕሮጀክቴ ጀመረ ማለት ነው። ስለዚህ አንድ ፕሮጀክት ክሬት አደረግኩ። በዚህ ውስጥ እንግዲህ የምንሰራቸውን ስራዎች ነው የምናስገባ ማለት ነው። ስለዚህ የዚህ G+2 ሬዚደንሻል ቢልዲንግ ስራዎች ይቀጥላሉ ከእንግዲህ በኋላ። በዚህ አይነት መልኩ ክሬት አደረግን። የሚቀጥለው ቲቶራችን ደግሞ ከዚህ መቀጠል ኤክስፖርት እና ኢምፖርት ማድረግ ነው የሚጠበቅብን። ዩ ካን ኤክስፖርት ኤ ፕሮጀክት ሴቭ ኢት ፎር ፈርዘር ዩዝ ይላል። እንግዲህ ብዙ ጥቅሞች አሉት እና ቱ ኤክስፖርት ኤ ፕሮጀክት ቹዝ ኤክስፖርት ኦፕሽን አቬሌብል ኢን ዘ ፋይል ሜኑ ላይ ነው። ፋይል ሜኑ ላይ ሄደን ቀጥታ እናደርጋለን። ኢምፖርት እና ኤክስፖርት ሁለቱ ነገሮች አሉ። ስለዚህ ኢምፖርትን ኤክስፖርት ማድረግ እንችላለን ማለት ነው። ስለዚህ እኛ አሁን ኤክስፖርት ማድረግ ብንፈልግ በዚህ አይነት መልኩ ለፕሪማቬራ ነው። ከዛ ወደ ኤምኤስ ፕሮጀክት መውሰድ ከፈለግንም በኤግዜሜል 2002 2007 2010 2013 ወደምፈልገው ቨርዥን በኤምኤስ ፕሮጀክት ከፈለግን ወደ ኤምኤስ ፕሮጀክት በዚህ መልኩ ይቅርታ ፕሪማቬራ ፒኤም ደግሞ ለሌላ ፕሪማቬራ ሌላ ሰዎችን የሚጠቀሙበት ከፈለጉ ደግሞ 17 ወይም ደግሞ ለወር ቨርዥኖች ካሉባቸው ደግሞ እዚህ ቨርዥኑን ቀይረን ኤክስፖርት ማድረግ እንችላለን። እነዚህ ኤክስፖርት ያደረጉትን ደግሞ እኛ ስንከፍት የምንቀበለው በኢምፖርት ነው። ኢምፖርት አድርገን ከኤምኤስ ፕሮጀክት ከሆነ በኤግዜልም ኤክስፖርት አድርገን ኢምፖርት አድርገን እንቀበላለን። ከሌላ ፕሪማቬራ ከሆነ ደግሞ ኢምፖርት አድርገን እንቀበላለን ማለት ነው። ስለዚህ በዚህ አይነት መልኩ ነገሮችን ዳታ ትራንስፈር መደራረግ እንችላለን። ጀስት በቀጣይ ፓርት የምንመለከተው ቻፕተር 2 ክሬቲንግ ፕሮጀክት የሚል አለ። እኛ የራሳችን ኢፒኤስ አዘጋጅተን
አንደርስታንድ ዘ ኢፒኤስ ፕሮጀክት ስትራክቸር፣ ክሬት ፕሮጀክት፣ ኮፒ ዲሌት ኤንድ አንደርስታንድ ፕሮጀክት ዲቴል ዊንዶው የምናና አንደርስታንድ ኦቢኤሳችን በቀጣይ ቪዲዮ እንገናኛለን። እስከምንገናኝ ሰላም ቆዩ። አመሰግናለሁ። ከቪዲዮዎች ጋር አበባነየ ነኝ። ስለዚህ ሼር በማድረግ እንተጋገዝ።